ግፍ የተፈጸመባቸው ህዝቦች ነፃ የሚሆኑበት ጊዜ አንድ ቀን አላቸው። ሁሉም ሰው ቀን ያችን ሰብር ማድረግ እኛ ደግሞ ባለንበት የኑሮ ውድነት ይኖራል። ሀቂቃ ለወደፊቱ በስነ ልቦና መዘጋጀት ይፈልጋል። ያለን ነገር በአግባቡ መጠቀም እንደ ሀገርም ይጠይቃል። ያው መንግስትም ይህን እየጠየቀ ነው ያለው አይደለም። ሪሶርስም ቆጥቦ መጠቀም የሚባለው ነገር ቀላል አይደለም። በዚህ አጋጣሚ መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለም እና ሎድ ስለበዛበት በሳይንሱ ከሄድን ትንሽ እንትን ሊሆን ይችላል። አንድ ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትን ውስጥ አስታዝና አሁን ብዙ ጊዜ ይነሳል። ይሄ እንደውም እንደ ካር ክለብም የሚነሱ ሀሳቦች አሁን ብቅ ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረግ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትን ጥያቄ እሱ በጣም አሁን የብዙ ሰዎች አሳሳቢ ነገር እሱ። እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል። የአንተ ደህንነት አደጋ ላይ ስለሚሆን ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ። የራስህንም ደህንነት ጠብቀህ ግን ብቻችን አንሂድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት በነገራችን ላይ ይህ ሀሳብ ቀላል ሀሳብ አይደለም። እንደ አንድ ግለሰብ አንየው። ስንት ሚሊዮን መኪኖች አሉ አዲስ አበባ ውስጥ? አጠቃላይ እንደ ሀገር ያለነው ራሱ መኪናችን 1.5 አይጠጋም ነው 1.3 አካባቢ ነው የኢትዮጵያ መኪናዎች የሚባለው። አሁን አዲስ አበባ ውስጥ በመቶ ሺዎች አሉ ማለት እንደዛ ማለት በጣም ብዙዎቹ እዚህ ነው ያሉት። ኦኬ ከነዚህ ውስጥ የተወሰኑት የግል መኪኖች ቢሆኑ 100,000 መኪኖች እንኳን ይህንን አገልግሎት ቢሰጡ አንድ ሾፌር 2 ቤተሰብም ጨምሮ ለምሳሌ 2 ሰው ተጨማሪ 200,000 ሰው እኮ ብዙ ችግር ያቀላል። 200,000 ሰው ተንቀሳቀሰ እውነት ነው። እንትናችን እኔ አሜሪካ ውስጥ ምን አይቻለው መሰለ፣ ዲሲ ላይ ሃይዌይ አለ፣ ከዛ ሌላ ደግሞ ኖርማል መንገዶች አሉ። እዚህ ሃይዌዩ ላይ በፍጥነት መሄድ የሚፈልግ ሰው መጫን አለበት። ብቻቸውን የሆኑ መኪኖች በዛ እንዲሄዱ አይፈቀድላቸውም። ይኸውን ፍጆታውንም ለመቀነስ ፊውሉንም ሰውንም ለማገዝ መድረስ ከፈለክ በቃ ሰዎችን መኪና አቆሞ ሰው ለመፍጠን ሲል ሌላ ቦታ መኪና አቆምና እዚች ቦታ ላይ ይጠብቃል። በሌላ ሰው መኪና ይሄዳል። ተመልሶ ደግሞ መኪናውን ፒክ አድርጎ ወደ ስራው ይሄዳል። ለሁለቱም ዊን ዊን ይሆናል። ያው የኛ ሀገራችን እንግዲህ ብዙ ነገር ይቀረናል። መንገዶቻችን ለእንደዚህ አይነትም ነገር ኮንሲደር እያደረጉ ሊሄዱ ይችላሉ። ለጊዜው ግን እነዚህን ነገሮች ብናደርግ ጥሩ ነው። ከምንም በላይ ግን አደራ ምለው እኔ ልባችን በስጋት መናጥ የለበትም። ከችግሩ በላይ የሚጎዳን የስሜት መበርገጉ ምላሻችን። በቃ ለችግሩ የምንሰጠው ምላሽ በቃ የሆነ አበቃልን